ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እኔ እህታችሁ ፎዚያ ማመድ ነኝ። እኔ በጣም ደህና ነኝ። ጌታችን የመድኃኒታችን የኢየሱስ ክርስቶስ ስም የተባረከ ይሁን። ዛሬ ደግሞ ከእግዚአብሔር ዘንድ መልእክት ይዤላችሁ መጥቻለሁ። የእግዚአብሔር ቃል የተባረከ ይሁን። ያው እኛ ታውቃላችሁ ክርስቶስ ኢየሱስ አምባሳደር፣ የእግዚአብሔር መንግስት አምባሳደር፣ እንደራሴዎች ወይም አፈቀላጤዎች የመንግስቱን ሕግ የምናወራ የመንግስቱን ደንብ የምናወራ የሱን ቃል የምናቀብል ቃል አቀባዮች ነንና ዛሬም የሱን ቃል ላቀብል በእናንተ ፊት ተሰይም ያለው የእግዚአብሔር አምላካችን ስም ይባረክ። ለዚህ የከበረ ቃል አገልጋይ እንድንሆን ያመነን በእጃችን የሰጠን እርሱ ታማኙ ጌታ ለዘላለም ስሙ ብሩክ ይሁን። ዛሬ ደግሞ አትጨነቁ በሚል ርዕስ የእግዚአብሔርን ቃል ከአንድ ክፍል ከአንድ ስፍራ እናነብና ከዛ የእግዚአብሔርን ቃል እንካፈላለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንዲህ ይላል የእግዚአብሔር ቃል ማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ጀምሮ እንዲህ ይላል፣ አነበዋለሁ። ስለዚህ እላችኋለሁ ስለ ኑሯችሁ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን በማለት አትጨነቁ። ሕይወት ከምግብ ሰውነት ከልብስ አይበልጥምን? ሃሌሉያ። እስቲ የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭዱም፣ በኮተራ አያከማቹም። ይሁን እንጂ የሰማዩ አባታችሁ የእናንተ ማለት ነው ይመግባቸዋል። እናንተም ከእነርሱ እጅግ አትበልጡምን? ለመሆኑ ከእናንተ መካከል ተጨንቆ በእድሜው ላይ አንዲት ሰዓት መጨመር የሚችላለን? ደግሞ ስለ ልብስ ስለምን ትጨነቃላችሁ? እስቲ የሜዳ አበቦችን ተመልከቱ። አይፈትሉም ወይም አይፈትሉም ይላል ድጋሚ። ስለዚህ እላችኋለሁ ያን ያህል ክብር የነበረው ንጉሥ ሰለሞን እንኳን ከነዚህ አበቦች እንዳንዱ አልለበሰም። እናንተ እምነት የጎደላችሁ እግዚአብሔር ዛሬ ታይቶ በነጋታው እሳት ውስጥ የሚጣለውን የሜዳ ሳር ይህን ያህል ካለበሰ እናንተንማ እንዴት አብልጦ አያለብሳችሁ? ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። አሕዛብ እነዚህ ነገሮች ሁሉ ለማግኘት ይጨነቃሉና የሰማይ አባታችሁ ግን እነዚህን ሁሉ ለእናንተ እንደሚያስፈልጋችሁ ያውቃል። ከሁሉ አስቀድማችሁ ግን ሃሌሉያ ከሁሉ አስቀድማችሁ ግን የእግዚአብሔርን መንግስት እና ጽድቁን እሹ፣ እነዚህ ሁሉ ይጨመርላችኋል። ስለዚህ ለነገ በማሰብ አትጨነቁ። ነገ ጭንቀት ለነገ ይደር፣ እያንዳንዱ ዕለት የራሱ የሆነ በቂ ችግር አለውና ይላል። እንጸልይ። እግዚአብሔር አምላካችን፣ እግዚአብሔር ንጉሳችን በኢየሱስ ክርስቶስ ስም ስለዚህ ሕያው ድንቅ ቃልህ እናመሰግንሃለን። በዚህ ቃል ውስጥ ያለ መበረታታት፣ በዚህ ቃል ውስጥ ያለ መጽናናት፣ በዚህ ውስጥ ያለ በአንተ ላይ መታመን መደገፍ፣ ይሄ ቃል ጌታ ሆይ የሚሰራውን ስራ በጌታ በኢየሱስ ክርስቶስም በሚሰሙ ሁሉ ልብ ጆሮ ውስጥ እግዚአብሔር ሆይ ኑሮ ህይወት ውስጥ እንዲሰራ በናዝሬቱ ጌታ በኢየሱስ ክርስቶስም በመንፈስ ቅዱስ ቃልን እንድትገልጥና እንድታበራ ጌታ እግዚአብሔር ሆይ እኔን ባሪያህንም በግልጥነት እናገር ዘንድ እንድትሰጠኝ ጸጋ ምሕረት እንዲበዛልኝ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ይህ ምስባክ ላንተ ክብር የሚነገርበት ያንተ ስም የሚታወጅበት ወንጌል የሚታወጅበት እግዚአብሔር ሆይ በኢየሱስ ክርስቶስ ያንተ ቃል በድጋሚ የሚወራበት ነውና አሁንም አንተ እንድታወራበት፣ አሁንም አንተ እንድትናገርበት፣ ለሰዎች ልብ ጆሮ አንተ እንድትናገር ጌታ መንፈስ ቅዱስ አንተ እንድትናገር፣ ለሰዎች ልብ አንተ እንድትናገር፣ ለሰዎች ህይወት አንተ እንድትናገር እኔነቴን ባሪያህ ላንተ አሳልፌ እሰጣለሁ።
ጌታ ሆይ በተለያየ ችግር ውስጥ ላሉ፣ በተለያየ ህይወት ፈተና ውስጥ ላሉ፣ በተለያየ ጭንቀት ውስጥ ላሉ፣ በተለያየ ግራ መጋባት ውስጥ ላሉ ይህ ቃል መበረታታትን እንዲሰጥ፣ መጽናናትን እንዲሰጥ፣ በአንተ መታመንን እንዲሰጥ፣ በአንተ መደገፍን እንዲሰጥ፣ ጸንቶ መቆምን በእምነት እንዲሰጥ እግዚአብሔር ሆይ በኢየሱስ ክርስቶስም በእምነታቸው የደከሙ በእምነታቸው እንዲበረቱ በጌታ በኢየሱስ ክርስቶስም እጸልያለሁ። በናዝሬቱ ጌታ በኢየሱስ ክርስቶስም እግዚአብሔር ሆይ ይህን ጊዜና ሰዓት ለአንተ ለታመንከው ጌታ አደራ አሳልፌ እሰጣለሁ። በጌታ በኢየሱስ ክርስቶስ ስም አሜን አሜን። እግዚአብሔር አምላካችን ስም የተባረከ ይሁን። እንዳነበብኩላችሁ የመጽሐፍ ቅዱስ ክፍል እንግዲህ ይቺ ዓለም መከራ የበዛባት ብዙዎችን ተስፋ የምታስቆርጥ የበዛባት ዓለም ናት። ከመቼውም ጊዜ ይልቅ ደግሞ አሁን እኔና እናንተ ያለንበት ዘመንና ወቅት ሰዎችን ሁሉ ቁጥጥር የሚያደርግ አይደል? ከጭንቀት የተነሳ ሰዎች በራሳቸው ላይ የማይገባ ውሳኔ የሚወስኑበት ወቅትና ጊዜ ላይ ያለነው። እንደምናውቀው እኛ በተለይ ክርስቲያኖች በጌታ በኢየሱስ ክርስቶስ አምነን ዳግመኛ የተወለድንና የእግዚአብሔር መንግስት ዜጎች የሆነን እኛ ደግሞ ጊዜው ምን እንደሆነ እናውቃለን፣ ወቅቱ ምን እንደሆነ እናውቃለን። ዓለም ወዴት እንደሆነች እየሄደች እንዳለ እናውቃለን። ዓለም ወዴት እየሄደች እንዳለ፣ ህይወት ወዴት እየሄደ እንዳለ፣ የነገር ፍጻሜ እየደረሰ እንደሆነ፣ የነገር መደምደሚያ እየደረሰ እንደሆነ ከማንም በላይ እኛ እንረዳለን። ምክንያቱም ቅዱስ ቃሉ ነግሮናል። አሁን በዓለም ላይ እየተፈጠሩ ያሉ ነገ ሊፈጠሩ የሚችሉ ነገሮች በሙሉ ለእኛ እንግዳና አዲስ አይደሉም። ሁሉም በመጽሐፍ ቅዱሳችን የተጻፉልን ነገሮች ናቸው። አዲስ ነገር የለም። የማናውቀው ዱብዳ የሆነ ነገር የለም። ለክርስቲያኖች ነው ይሄንን የምለው። ስለዚህ እያንዳንዱ የሆነ እየተከናወነ ያለው ዓለም ወደ ፍጻሜዋ እየገሰገሰች ደግሞ ለኛ ደግሞ ለዘላለም ህይወትን ለመውረስ ለተዘጋጀ ለኛ ደግሞ የእግዚአብሔር መንግስት በሙላት ልንገባባት ጊዜው እየቀረበ መሆኑን የሚያሳየን ነው ማለት ነውና በጣም እግዚአብሔርን መታመን እግዚአብሔርን መደገፍ የሚያስፈልግበት ወቅትና ጊዜ ላይ ያለነው። እያንዳንዱ እምነቱ እየተለካ እምነቱ እየተፈተነ ያለበት ጊዜ ነው። አማኙም አላማኙም አምናለሁ የምንለው ማያምነውም ሰው አሁን በተለያየ ሁኔታ ውስጥ ያልፋል ማለት ነው። ልዩነቱ እያንዳንዳችን ለነገሮች ያለን ትርጉም፣ ለነገሮች ያለን እይታ፣ ለነገሮች የምንሰጠው ዴፊኒሽን ነው ህይወታችንን የሚወስነውና አሁን እየተጨነቅን ያለንበትን ነገር እናስብ እስቲ። አሁን በጣም አእምሯችንን ይዞት ያለውን ነገር እናስብ። አሁን ግራ እያጋባን ያለውን ነገር እናስብ። የቤተሰብ ጉዳይ ነው፣ የትዳራችን ጉዳይ ነው፣ የልጆቻችን ጉዳይ ነው፣ የኑሮ ሁኔታ ነው፣ የስራ ጉዳይ ነው፣ ስለ ነገ አለማወቅ ነው፣ ስለ ነገ ዋስትና አለመያዝ ነው። የሚያስጨንቀን ነገር ምንድን ነው? ለክርስቲያኖች ምንድን ነው እያስጨነቀን ያለው? ጌታ ኢየሱስ ክርስቶስ አትጨነቁ ብሎ ለደቀ መዛሙርቱ ያስተምራቸዋል ማለት ነው። እምነት ለሌላቸው ሰዎች አይደለም ይሄን የሚያስተምራቸው። በክርስቶስ ኢየሱስ ላመኑ እግዚአብሔርን እምነታቸው ላደረጉ ግን እምነታቸው ግን በጣም ደካማ ለሆኑ ሰዎች የተጻፈ መልእክት ነው። ጨርሶ እምነት የሌላቸው አይደሉም፣ ያምናሉ፣ ግን እምነታቸው በጣም ደካማ ነበረ ማለት ነው። የእግዚአብሔር አምላካችን ስም ይባረክ። ጌታ ኢየሱስ ክርስቶስ እንግዲህ ባነበብነው መጽሐፍ ላይ አትጨነቁ፣ ይሄ ሁሉ ጉድ እያለ ይሄ ሁሉ የሚያስጨንቅ ነገር እያለ እንዴት ነው እማንጨነቅ? እነዚህ ሰዎች ነገር ዓለማቸውን ሁሉ ትተው ጌታ ኢየሱስ ክርስቶስን እየተከተሉ፣ ስራቸውን ትተው ኢየሱስን እየተከተሉ ነው። መረባቸውን ጥለው ኢየሱስን እየተከተሉ ነው። ኑሮ የሚሉትን ነገር ትተው ጌታ ኢየሱስ ክርስቶስን እየተከተሉት ነውና ያሳስባል። ቤተሰብ አላቸው። ቤተሰቦቻቸው ምንድነው የሚያበሉት? ምንድነው የሚያለብሱት? ወደ ትምህርት ቤት መላክ አለባቸው። ምሳቃ መቋጠር አለባቸው አይደል? ማስተማር አለባቸው። ቤታቸውን ቴኬር ማድረግ አለባቸው። ስለዚህ እንዴት ነው የማያስቡት? እንዴት ነው የማይጨነቁት? በእኛ አውድ ሳመጣው ማለት ነው። ጌታ ኢየሱስ ክርስቶስ ግን አትጨነቁ፣
ጭንቀት የሰይጣን ትልቁ መሳሪያ ነው። ጭንቀት እግዚአብሔርን ካለማመን የሚመጣ በስሜታችን ላይ የሚገለጥ ሁኔታ ነው። ጭንቀትም ፍርሃትም የእምነት ተቃራኒ ናቸው። ካለማመን፣ እግዚአብሔርን ካለማመን፣ እግዚአብሔር ለኛ ያለውን ሐሳብ ካለማወቅ፣ ያንንም ካለማመን የሚመጣ የስሜት መረበሾችና ናቸው ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ግን አትጨነቁ አለ። ለምንድን ነው የማትጨነቁት? የሚበልጠው አላችሁ፣ የሚበልጠው ተሰጥቷችኋል ይላቸዋል። ቁጥር 25 ላይ ምንድን ነው የሚላቸው? ስለዚህ እላቸዋለሁ ለኑሯችሁ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን በማለት አትጨነቁ። ለምን? ሕይወት ከምግብ ሰውነትም ከልብስ አይበልጥምን? ነፍስ ከመብል ሰውነት ከልብስ አይበልጥምን? የሚበልጠው ሰጥቶን፣ የሚበላ ማንነት ሰጥቶን እንድንበላ አድርጎ የፈጠረን እሱ ነው። ልብስ እንዲያስፈልገን አድርጎ የፈጠረን እርሱ ነው። ከኃጢአት በኋላ ቢሆንም ማለት ነው። ሃሌሉያ። የሚበልጠውን ሰጥቶን ለዛ የሚያስፈልገውን ነገር ይከለክለናል ወይ? አይበልጥም ወይ የተቀበልነው? አይበልጥም ወይ የተቀበልነው ሕይወት? አይበልጥም ወይ የተቀበልነው ሰውነት? ኢየሱስ ጌታ ነው። አንዳንድ ጊዜ ኦቨር ስለምንፈልግ ነው። አንዳንዶቻችን፣ ሁላችንም አይደለም። ያለን እኮ በቂ ነው እራሱ ማለት ነው። ያለን በቂ ነው። ግን አለመርካት፣ አለማረፍ ባለን ነገር አለመደሰት ነው ብዙዎቻችንን ጭንቀት ውስጥ የሚያስገባው ማለት ነው። እና ጌታ ኢየሱስ ክርስቶስ ነፍስ ከመብል ይበልጣል። ነፍስን የሰጣችሁ መብል አይከለክላችሁ። ሰውነት የሰጣችሁ ልብስ በፍጹም አይከለክላችሁ። የእግዚአብሔር አምላካችን ስም ይባረክ። ነብዩ ዳዊት ወይ መዝሙረኛው ያው ነብይም ነው ዘማሪም ነውና አየው ይላል። አየው ይልና ከወጣትነት እስከ ሽምግልና እድሜ አየው። ምን አየ ዳዊት ሲሉት እግዚአብሔር ደጉን ሰው ሲጥለው ልጆቹንም ምግብ አጥተው ሲለምኑ ከቶ አይቻላል። ዳዊት እኮ በተለያየ ወቅት ተርቦ ያውቃል። በቤተ መቅደስም ሄዶ ለካህናት ብቻ የተፈቀደው ምግብም ደግሞ ጠይቆ በልቷል እኮ። ግን አይቻለው እነዚህ ነገሮች ለዘለቄታዊነት እግዚአብሔር ደጉን ሰው ጥሎ በረሃብ በችጋር ገድሎ አይቻላል። ለዚህ እኔ ራሴ ያው ምስክር ነኝ። እርቦኝ ያውቃል። ልብስም መግዛት አቅቶኝ ያውቃል። መቀየር አቅቶኝ ያውቃል። በዘመኔ እንደ እግዚአብሔር ያለ ቸር መጋቢ ሃሌሉያ ለተራበ እንጀራ ቆራሽ በእውነት አይቻላል። በዘመናችን በተለያየ የህይወት ውጣ ውረድና ፈተና ውስጥ እናልፋለን። እንደሱ በጎ ፈቃድና ዓላማ ማለት ነው። ግን ሃሌሉያ ረሃብ ማንንም ገሎ አያውቅም። በክርስቶስ ኢየሱስ ለሆኑ ላመኑ እግዚአብሔር ፈቅዶና ወዶ ምናልፍበት ምናልባት ምግብ ማጣት ከሆነ ረሃብ ከሆነ እመነኝ እህቴ አትሞችም በረሃብ 3 ቀን ሳንበላ አልፎ ያውቃል። ኢየሱስ ጌታ ነው። ጌታ ኢየሱስ እንዳለ ሰው በእንጀራ ብቻ አይደለም የሚኖረው ከእግዚአብሔር አፍ በሚወጣ ቃልም ጭምር እንጂ ይላል እግዚአብሔር ቃል። እያኖረን ማለት ነው። ቃሉ እያኖረን ማለት ነው። ኢየሱስ ጌታ። በአንድ ወቅት አንድ ቤት ውስጥ እኔ ጋር እኛም ሰው ሆነን ደግሞ ምንም የለኝም እኔ ያው የቤት ኪራይ ቸርች ነበረች የምትከፍትልኝ አዲስ አበባ እያለሁ ማለት ነውና የቤት ኪራይ ነው የሚከፈልልኝ እና ደግሞ አለን ደግሞ አብረን የምንኖር አሁን ምናልባት ከሰሙ ትዝ ይላቸዋልና
ምንም የለንም። አንድ እናት ከልጇ ጋር አለች፣ አንድ ደግሞ እህቴ ያለች፣ ሌላ እኔ ያለው 4 ነፍስ በአንድ ቤት ምንም የሌለበት ቤት ነው የምንኖረውና በቃ እቺ እናት የልጅ እናት ያ ትጨነቃለች። ልጅ አላት አይደለ? ትጨነቃለችና አንዳንድ ጊዜ በቃ የምናደርገው ስናጣ ሰብሰብ ብንልና ዛሬ እራት መዝሙር ነው እና እናመሰግንሃለን የሚለውን የቤቲ ኒዮን ሊሊ መዝሙር እናመሰግንሃለን የሚለውን ስንዘምር ኃይለኛ የእግዚአብሔር ሀሎት እና መገኘት ሞላው ማለት ነው ቤቱንና በቃ የሆነ ነገር የበላን የጠገብን የመሰለ ፈንዲሻ በፈንዲሻ ሆነ። አልረሳውም እኔ በህይወቴና ተኛን ማለት ነው ያንን ቀን ማታና እግዚአብሔር በነጋታው አንድ ወንድም እግዚአብሔርን መታዘዝ እንዴት ድንቅ ነው ማለት ተግባቦት እንኳን የለንም ማለት ስለሚያውቅ ኑራችንን አያውቅም፣ ህይወቴን አያውቅም። ከዛ እግዚአብሔር አሸከመው ማለት ነው። ከጎጃም ድረስ ነጭ ጤፍ፣ ማር፣ ቂቤ ማለት ለኛ ሚራክል ነው። በዛን ጊዜ ተአምር ነው እና ቤቱ ባንዴ ሞላ ማለት ያ ባዶ ቤት ባንዴ ትርፍርፍ አለ። በቃ አያችሁ እግዚአብሔር ነፍስን ሰጥቶን የለ የሚበላ ማንነት ሰጥቶን የለ። ይሄን የነገርኳችሁ እግዚአብሔር ታማኝ ነው፣ ደግ ነው። እንዴት አድርጎ እንደሚመግብ ያውቃል። የሱ የሆኑትን እንዴት አድርጎ እንደሚመግብ ያውቃል። የእግዚአብሔር አምላካችን ስም የተባረከ። ስለዚህ የሰማይ ወፎቹን እዩ አይደል ያለው? ሰማይ ወፎቹን እዩ፣ ሰማይ ወፎቹን እዩ፣ ተመልከቱ። አይዘሩም፣ አያጭዱም፣ በጎተራ አያከማቹም። ግን የሰማይ ወፍ አባታችሁ የኔና የናንተ አባት ግን ምን ይላል? ይመግባቸዋል። የሰው ልጅ እነዚህ 3 ነገሮች የሰው ልጅ በሙሉ የሚጨነቅበት ምን እበላለሁ፣ ምን እጠጣለሁ፣ ምን እለብሳለሁ። እንደገና አሁን ደግሞ መሰረታዊ ኒድ የምንለው ማደሪያ ቤት ነው። ማደሪያ ቤት አትጨነቁ አለ። በዛን ጊዜ 2 ናቸው መሰለኝ የሚያስጨንቋቸው፣ 2 ነው የተጻፉት። እግዚአብሔር ግን ታማኝ አምላክ ነው፣ መኖሪያ ነው፣ ስሙ ለዘላለም የተባረከ ይሁን። ስለዚህ ለምንድነው አትጨነቁ? የሚበልጠው ተሰጥቷችኋል። የሚበልጠውን ሰጥቶናል እግዚአብሔር። ሰውነት ሰጥቶናል፣ የምንለብሰው ልብስ አይከለክለንም። የሚበላ ማንነት ሰጥቶናል፣ የሚበላ ነገር አይከለክለንም። ኢየሱስ ጌታ። ሃሌሉያ። ሁለተኛ ሌላው የማይጨነቁበት ምክንያት ምንድነው? ተጨንቆ የሚያመጡት ነገር ስለሌለ ማለት ነው። ተጨንቆ ለውጥ ማምጣት አይቻልም። ቁጥር 27 ላይ ማንም ሰው ተጨንቆ በእድሜው ላይ አንዲት ሰዓት መጨመር አይችልም። ስለዚህ አትጨነቁ። ሰው ተጨንቆ ደም ግፊት፣ ሰው ተጨንቆ ስኳር፣ ሰው ተጨንቆ በሽታ ነው እንጂ የሚያመጣው ሰው ተጨንቆ ህይወቱ ላይ ምንም መቀጠል አይችልም። እንደውም ህይወቱን የሚያሳጥር ነገር ነው የሚያመጣው ማለት ነው። አሁን እንደውም ጥናት ከሚያሳየው ብዙ ነገር የብዙዎች የበሽታዎች መነሻ ጭንቀት ነው፣ ፍርሃት ነው፣ ሽብር፣ ድንጋጤ ነው። ምንም አታመጣም ተጨንቀን። እንደውም በሌላ ክፍል አንዱን ጸጉራችሁን ነጩን ጥቁር ማድረግ አትችሉም። በቁመታችሁ ላይ ስንዝር መጨመር አትችሉም ተጨንቃችሁ። ስለዚህ አትጨነቁ። አትጨነቂ እህቴ፣ አትጨነቁ ወንድሜ። በጌታ በኢየሱስ ክርስቶስም የዚህ ቃል መንፈስ ልባችሁን አእምሯችሁን ይውረስ። ጭንቀት በጌታ በኢየሱስ ክርስቶስ ስም ይህን ከሚሰሙ ሁሉ ላይ የተወገደ ይሁን በናዝሬቱ ጌታ በኢየሱስ ክርስቶስ። ፊልጵስዩስም ላይ ጳውሎስ በጌታ ቃል ላይ እንደጻፈልን እንደዛ ነው የሚለው። በነገር ሁሉ ልመናችሁን ከምስጋና ጋር ለእግዚአብሔር አስታውቁ እንጂ በአንዳች አትጨነቁ። ምክንያቱም ተጨንቃችሁ የምታመጡት ነገር የለም፣ የምትለውጡት ነገር እናንተ የለም። ሃሌሉያ። ስለዚህ ለምን እንጨነቃለን? ኢየሱስ ጌታ ነው። መጨነቅ አስፈላጊ አለመሆን ሳይሆን መሰረት የለሽ ነው።
አንዳንዴ ደግሞ እኮ ስለሌለንም ብቻ አይደለም ራሱ ምንጩን ራሱ አናውቀው። ዝም ብለን ራሳችንን ውጥርጥር ብሎን ስንጨናነቅ ራሳችንን እናገኛለን። ወገኖቼ መንቃት አለብን። ኢየሱስ ጌታ ነው። የሰይጣን ትልቁ መሳሪያው ነው ጭንቀት። እንቅልፍ እስክታጣ እንቅልፍ እስክታጭ አይደል? ሰላማችሁ ድፍርስ እስኪል ከጎናችሁ ያለ ሰው እስኪረበሽ ድረስ በነገሮች ሁሉ የምንጨናነቅ ሰዎች በእውነት መሰረት የለሽ፣ አንዳንዱ መቆሚያም የለውም። ግን አንዳንድም የህይወታችን የምንገባባቸው ነገሮች እንደዚህ አይነት ስሜት እንዲሰማንም ሊያደርጉን ይችላሉ ማለት ነው። ስለዚህ በህይወታችን ትንሹን እንኳን ነገር ማድረግ በፍጹም ማንችል ፍጥረቶች ነን እኛ። ትንሿ ነጩን ጥቁር ማድረግ አንችልም። በቀለም አላልኩ። ኢየሱስ ጌታ ነው። በቁመታችን ላይ ስንዝር መጨመር አንችልም። ትንሿን ነገር ማድረግ ካልቻል ስለ ትልቁ ለምን እንጨነቃለን? ሁሉን ለእግዚአብሔር ታውት። በእግዚአብሔር ፊት አኑሩ። በእግዚአብሔር ፊት ጸልዩ። አንዳንድ ጊዜ ሸክማችንን ድካማችንን እጸልያለሁ እኮ ፎዚ፣ እኔ እኮ ለእግዚአብሔር ነግሬው ግን ሊለቀኝ አልቻለም ጭንቀት ለምትሉ ይዘነው እኮ ስለምንነሳ ነው። ሸክማችንን ወስደን እንነግረውና እንደገና ስንነሳ ደግሞ ለሱ ጥለን አንነሳ። እንደገና ተሸክመነው እንነሳለን። እንደሰማን እርግጠኞች አንሆንም። እግዚአብሔር ያንን ነገር ቴኬር እንደሚያደርግ አናምንም። እግዚአብሔር ያንን ነገር ወስዶ ለኛ ደግሞ መልካም አባት አፍቃሪ አባት እንደሆነ አናምንም። እግዚአብሔር እኛን እንደው እንድንጨነቅ እንድንጠረጠር የተወን እንደው ስንባዝን ስንጨነቅ እያየ ዘና የሚል አምላክ እኮ አይደለም። አፍቃሪ አባት እኮ ነው እግዚአብሔር። ሃሌሉያ። ስለዚህ ሊረዳን ሊያግዘን ሊደግፈን የሚችል ሊራራልን የሚችል ደግሞ የሚገደው ስለያንዳንዷ ጥቃቅን ነገራችን ስለምንበላው ስለምንጠጣው ነገር የሚገደው ሃሌሉያ የሚገደው ግድ የሚለው አባት ነው። ምድራዊ አባት እንኳን ያደርግ የለ እንዴ? ምድራዊ አባቶች እንኳን ያደርጉ የለ እንዴ ለልጆቻቸው? እንዴት ነው ልጆች ያሏችሁ ቤተሰብ አባቶች እንዴት ናችሁ? ቤተሰቦች እንዴት ናችሁ? ለልጆቻችሁ ዳቦ ሲለምኗችሁ ድንጋይ ትሰጣላችሁ? እንቁላል ሲለምኗችሁ ጊንጥ እባብ ትሰጣላችሁ? አትሰጡም አይደል? ክፉዎች ስትሆኑ አለ ጌታ፣ ክፉ ስትሆኑ በፍጥረታችሁ እናንተ እንኳን ለወለዳችኋቸው ልጆች መልካም ነገር ማድረግ ታውቃላችሁ። ታዲያ የሰማይ አባት እንዴት ነው አብልጦ አሁንም መንፈሱን መልካሙን መንፈስ የማይሰጣችሁ? ኢየሱስ ጌታ የሚበልጠውን ነው የሚሰጠን ጌታ። የሚበልጥ ከእንጀራ የሚበልጥ ከልብስ የሚበልጥ ነገር ሰጥቶናል ኢየሱስ ጌታ። አትጨነቁ። ይቺ ምድር በስብሳለች፣ እየበሰበሰች ነው፣ ያልፋል። ዓለሙ ምኞቱም ያልፋል፣ ተጠቅልሎ ያልፋል። ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነው። ነፍሳችሁ ዝላ እንዳትገኝ። ነፍሳችሁ በዚህ ዓለም ነገር ተዝላ ደክማ እምነታችሁ ደክሞ ወርዶ በጌታ ላይ ያላችሁ ድፍረትና መታመን ወርዶ አይገኝ ወገኖች። ኢየሱስ ጌታ ነው። ጌታ ሊመጣ ያልፋል። ይሄ ሁሉ ያልፋል። ትላንት ተርባል፣ ዛሬ ትጠግባል። ዛሬ ታርዛል፣ ነገ ትለብሳል። ቀያይረም ትለብሰው እስኪቸግር። ይሄ አይደለም ወንጌል። ይሄ አይደለም ወንጌል። ኢየሱስ ጌታ። አትጨነቁ ወገኖች፣ አትሸማቀቁ። ልክሆን ልክ አይደለም ለምንድን ነው ይሄ ሁሉ እኔ ላይ የሚያልፈው የምትሉ ወንጌልን ከሚበላ ከሚለበስ ነገር ጋር የተሰፋባችሁ የተጋባባችሁ ደግሞ ሰዎችም ከዛ አንፃር የነገሯችሁ ምናልባትም ጌታ እኮ ኑሮህን ህይወትን ይቀይራል ተብላችሁ መታችሁ፣ ግን ነገሩ ያው የሆነባችሁ እግዚአብሔር ጽድቅ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነች ሐሴት ደስታ እንጂ መብልና መጠጥ አይደለችም። የእግዚአብሔር ቃል ስሙ ይባረክ። በዛ ባዶነት ውስጥ የነበረን ደስታ፣ በዛ ባዶነት ውስጥ የነበረን ሐሴት፣ በዛ ባዶነት ውስጥ የነበረን ክብር ማብራት ማብለጭለጭ ኢየሱስ ጌታ። ማንም ጓዳችንን አያውቅም፣ ማንም ባዶነታችንን አያውቅም፣ ማንም ኦናነታችንን አያውቅም። ግን ፊታችን ያበራል፣ ግን እንስቃለን።
የውሸት ሳይሆን የውስጥ ከውስጥ የሚመነጭ ሰላም፣ ደስታ፣ እረፍት፣ እርካታ አለ በክርስቶስ ኢየሱስ በማመን በመንፈስ ቅዱስ ያገኘ ነው ማለት ነው። የእግዚአብሔር መንግስት ይሄ ነው። ሃሌሉያ። ለምንድነው ማንጨነቀው? ሶስተኛው ለምንድነው ማንጨነቀው? የሰማይ አባታችን የሚያስፈልገንን ምን ይላል? ያውቃል። ሳንነግረው፣ ሳንጨቀጭቀው፣ ሳንጸልይ፣ ሳንጾም ኢየሱስ ጌታ ያውቃል የሚያስፈልገንን ነገር። እርግጥ ነው ምንፈልገውን ሁሉ ሊሰጠን ቃል አልገባልንም። የሚያስፈልገንን ግን አይከለክለንም። ከሚያስፈልገኝ ውጪ እግዚአብሔር የማያስፈልገኝ ካልሆነ በስተቀር የሚከለክለኝ ነገር የለም። ከከለከለኝ የማያስፈልገኝ ነው። የሚያስፈልገኝ ሆኖ ግን እግዚአብሔር እኔን የሚከለክለው ነገር አንድም ነገር የለም በዚህ ምድር ላይ። ኢየሱስ ጌታ ነው። እህቴው የሚያስፈልግሽን ያውቃል። የሚያስፈልግ ካንተ ይልቅ፣ ካንቺ ይልቅ፣ ከኔ ይልቅ፣ ከኛ ይልቅ እግዚአብሔር ለኛ የሚያስፈልገንን እርሱ ምን ይላል? ያውቃል። ኢየሱስ ጌታ ነው። ሃሌሉያ። ስሙ ለዘላለም ይባረክ። የሰማዩ አባታችን የኛ አባት፣ የኛ ምንጭ፣ የኛ መገኛ እርሱ ለህይወት ለኑሮ በዚህ ምድር ስንኖር የሚያስፈልገንን ኒዳችንን ያውቃል፣ ፍላጎታችንን ያውቃል። ማንም እናንተ ላይ እግዚአብሔር ሳይፈቅድ ምንም ማድረግ አይችልም፣ መከልከልም አይችልም፣ መስጠትም አይችልም። ወገኖች ይራፉ፣ በጌታ በኢየሱስ ላይ ያፈራፉ። ቤተሰብ ቢሆን በጣም የሚወዷችሁ ወዳጆቻችሁ ቢሆን የቅርቤ የምትሉት ቢሆን ቸርነትና ደግነት ያደርግልኛል ብላችሁ የምታስቡት ምናልባትም ደግማችሁ የምታንኳኩት ደጅ የምትጠኑት ሰው ቢኖራችሁ ዛሬ እርፍ በሉ በጌታ ላይ። ደግነትም ቸርነትም ለኔና ለእናንተ ከእግዚአብሔር ዘንድ ብቻ ነው። አንድ ሰው ቸርነት ካረገላችሁ የእግዚአብሔር ቸርነት በሱ ውስጥ ሆኖ አድርጎላችኋል ማለት ነው። ያ ሰው ለእግዚአብሔር ቸርነት ለእግዚአብሔር ደግነት መጠቀሚያ ሆኗል ማለት ነው። እግዚአብሔር ስለፈቀደለት፣ እግዚአብሔር አቅም ስለሰጠው፣ እግዚአብሔር ጉልበት ስለሰጠው በዛ ሰው ተጠቅሞ እናንተን ረድቷል። እግዚአብሔር እናንተን መርዳት ሲፈልግ ያንቀሳቀሰላችሁ ሰዎች ሃሌሉያ። እግዚአብሔር ያው ሰውን ስለሚጠቀም ሰው ላይ ተስፋ እንድናደርግ አይፈልግም። ታውቃላችሁ፣ እግዚአብሔርን ተስፋ ስናደርግ ግን እግዚአብሔር ሰዎችን ያስነሳል። ምናቃቸውን ማናቃቸውን በዙሪያችን ያሉትን ከሌላም ስፍራ ማለት ነው። ኢየሱስ ጌታ ያውቃል። አዎ ያውቃል። የሚያስፈልግሽን ያውቃል። ይህን ያህል ጊዜ ይህን ያህል ጊዜ ቆይቶም ያውቃል። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። ስለዚህ ስለ ወደፊት ህይወታችሁ የምትጨነቁ ነገ ምን ይሆን? ነገ ምን ትሆናለህ? ነገ ምን ትሆኛለሽ? ለነገ ራሱ ነገ ያለው ክፋቱ ይበቃዋልና ተውት። የዛሬን እንኖር። ዛሬን ሳንኖር እኮ የበነገ ጭንቀት አለቀ። ገና ዛሬ ሳልኖር አለቀች። ቅርታ ዛሬ ሳልኖር እኮ አለቀ። ስለ ነገ ሳስ ነገ ምን ይሆን? አሁን የዓለም ሁኔታ ምን ይሆን አይደል? አሁን ያለንበት ጦርነት ምን ይሆን? ፍጻሜው ምን ይሆን? ወገኖች ዛሬን እንኖር። እኛ የዛሬ ነንና ዛሬን እንኖር። ኢየሱስ ጌታ ነው። እግዚአብሔር በሰጠን ዕድል፣ እግዚአብሔር በሰጠን ምሕረት፣ እግዚአብሔር በሰጠን ደግነት ሐሴት ደስ እያለን እግዚአብሔር እንኖር። ስለ ነገ ዕቅድ አታውጡ አልኩ። ፕሮግራም አይኑራችሁ አልኩ። አትስሩ አልኩ። አትዝሩ አልኩ። አትጨዱ አልኩ። በፍጹም አልወጣኝ። ልባችሁ እዛ ላይ ሰፋ፣ ልባችሁ እዛ ላይ ይጣበቅ። ኢየሱስ ጌታ ነው። ሃሌሉያ። ከቅጥ በላይ መጨነቅ፣ ከቅጥ በላይ በቃ በሽተኛ እስክትሆኑ መጨነቅ እሱ ኃጢአት ነው ራሱ። እግዚአብሔርን ካለማመን የሚመጣ ስሜት ነው። ሰይጣን ደግሞ ያን ካገኘ እንደ ሪሞት ኮንትሮል ይጠቀምበታል ማለት ነው። ህይወታችሁ መጸለይ አትችሉም። ሐሳባችሁ ሁሉ እሱ ነው። እግዚአብሔርን ማምለክ አትችሉም። በቃ ጤናማ የሆነ ከሰውም ከእግዚአብሔር ጋር ያላችሁ ግንኙነት ይበላሻል። አጉረምራሚዎች ትሆናላችሁ። ስለዚህ አትጨነቁ።
አትጨነቁ ስላልኳችሁ እንደው አለመጨነቅ እርግፍ ብሎ ይሄድ ይሆን? አንዳንድ ጊዜ እንደዛ አይሄድም አይደል? ብንቃወመው ራሱ እንፈልጋለን ግን አይሄድም። አንዳንድ ሐሳብ አይሄድም። ይፈልጋል፣ የሆነ መፍትሄ ይፈልጋል። ግን መፍትሄ አለው። መፍትሄ የሌለው ችግር የለም። መጀመሪያ በእምነት ማደግ ነው። በእግዚአብሔርን በማወቅ በእምነት ማደግ፣ ቃሉን በማወቅ በእምነት ማደግ ነው የሚያስፈልገው። እናንተ ምን ያላችሁ እምነት የጎደላችሁ ቁጥር 30 ላይ አያችሁ። እምነት የላችሁም አላላቸው። እምነት አላቸው። እምነታቸው ግን ምንድነው? ጎዶሎ ነው። ሙሉ መሆን አለበት። በእግዚአብሔር ላይ ያለ መታመን ሙሉ መሆን አለበት። ይህን ደግሞ እምነት የምናገኘው ከየት ነው? ሚዲያዎችን በመስማት ነው። CNN፣ BBC፣ እኛ ያለንበት ደግሞ ኢቲቪ፣ ABS አይደል? የዜና አውታሮችን በመስማት እናገኛለን። ይሄን እምነት በፍጹም በእግዚአብሔር ቃል። ሃሌሉያ! እምነት አይደል? ከመስማት ነው። መስማትም እግዚአብሔር ቃል ነው። ስለናንተ ሙሉ መረጃ የሚሰጥ እግዚአብሔር ቃል አለ። እሱን በመስማት እምነታችንን እናሳድግ። እለት እግዚአብሔርን ቃል በማንበብ በማዳመጥ እግዚአብሔርን ቃል እምነታችንን ሊያዳብር እምነታችንን ሊያሳድጉልን የሚችሉ ነገሮች ላይ ትኩረት እናድርግ። የዛን ጊዜ እምነታችን እያደገ ይሄዳል። ከጭንቀት እንላቀቃለን ማለት ነው። ሁሉ ጊዜ በሚኖረን የህይወት ጉዟችን እግዚአብሔር ላይ ባለ እምነትና መድፈር ይሆናል ማለት ነው። እግዚአብሔር አምላካችን ስም የተባረከ ይሁን። ሃሌሉያ! በሁኔታ ተስፋ እንቁረጥ። አሁን ባለንበት ሁኔታ ተስፋ እንቁረጥ። የሚቀየር የማይመስል ሊሆን ይችላል። የሚለወጥ የማይመስል ሊሆን ይችላል። የማይነጋ ሌሊት ሊመስል ይችላል። በቃ ነገሮች የማይቀየሩ ሊመስሉ ይችላል። የጤና ጉዳይ ሊሆን ይችላል። የስራ ጉዳይ ሊሆን ይችላል። በህይወታችን ያለ የፋይናንስ ጉዳይ ሊሆን ይችላል። መስሪያ ቤት ሊሆን ይችላል። ትዳራችን ሊሆን ይችላል። ኑሯችን ሊሆን ይችላል። ልጆቻችን ጋር ያለ ችግር ሊሆን ይችላል። የማይለወጥ የሚመስሉ ነገሮች ሊኖሩ ይችላሉ። ነገር ግን እነዚህን ሁኔታዎች ሁሉ ሊቀይር የሚችል እግዚአብሔር እንዳለ ማመን። ለእግዚአብሔር የሚሳነው ነገር ምንም የለም። የእግዚአብሔር አምላካችን ስም የተባረከ ይሁን። ስለዚህ በእምነት እንደግ። ነገሩ ላይ አንዳንዴ ነገሩ እያለ በእምነት ግን እንደግ። አንዳንድ ጊዜ እኮ ነገሮች አልተቀየሩም አልተለወጡም፣ ግን በእምነት እንኖራለን። ነገሩ የራሱ እኛ መጽናታችን መቆማችን በእግዚአብሔር ላይ መታመናችን ሳይ ከሱ በላይ መሆናችን ሳይ ነገሩ ራሱ ይቀየራል። እኛ ስንቀየር ማለት ነው። አንዳንድ ጊዜ ነገሮች አልቀየር ካሏቸው እናንተ ተቀየሩ። ኢየሱስ ጌታ። ስለዚህ በእምነት ማደግ ያስፈልገናል ማለት ነውና በእግዚአብሔር መደሰታችንን ከወሰደብን፣ በእግዚአብሔር ማረፋችንን ከወሰደብን፣ ሰላማችንን ከወሰደብን እውነት ለመናገር ጭንቀት ውስጥ ነን ማለት ነው። ስለዚህ እንውጣ እግዚአብሔርን በማመን ማለት ነው። የእግዚአብሔርን ቃል በመስማት እምነታችንን እናሳድግ። ኢየሱስ ክርስቶስ ጌታ ነው። ሌላው የእግዚአብሔር ስም የተባረከው እግዚአብሔርን ስራ በማየት በእግዚአብሔር ላይ አይደል እምነታችንን ማሳደግ እንችላለን። ለምሳሌ እዩ ነው ያላችሁ አይደል? እዩ የሰማይ ወፎችን እዩ፣ የምድር አበቦችን እዩ። እነዚህ እኮ አይዘሩም አያጭ። ከተፈጥሮ እንማር እግዚአብሔር ምን ሊያደርግ እንደሚችል። አንዳንዴ ዙሪያችንን ትላንትና ደግሞ ያደረገልን ነገር እምነታችን እንዲያድግ እምነታችን እንዲጨምር በእግዚአብሔር ላይ እንድንታመን አንዳንዴ እነዚህ ነገሮች ማየት ማስተዋል ትላንት ያደረገልንን ያሳለፈንን ነገር ማየት ማስተዋል እምነታችን እንዲያድግ በዛ እምነታችን እንድንታመን ያደርገናል። ሃሌሉያ! መጨረሻ እምላችሁ የዛሬን ለዛሬ እንኑር፣ ነገን እንተውለት። ለነገ ለራሱ እንተውለት። ኢየሱስ ጌታ ነው። ዛሬ መታዘዝ አለብን ጌታ አይደል? ዛሬ ኢየሱስ ጌታ ነው። ዛሬ ከእግዚአብሔር ጋር በእምነት መራመድ አለብን። መቼ? ዛሬ እግዚአብሔርን ማመን አለብን። ዛሬ እግዚአብሔርን መታመን አለብን። እምነት መቼስ ካልተፈተነ እምነት አይደለም እና አምናለሁ በማለት አይደለም እምነታችን ልክ መሆኑ የሚታወቀው። እምነታችን ልክ መሆኑ የሚታወቀው ሁኔታዎች ሲፈትኑ፣ ነገሮች ሲፈትኑ፣ እምነታችን ሲበጠር ማለት ነው። ሁኔታዎች መጥተው ሲያበጥሩ እምነታችን እያደገ
እምነታችን እየጎለመሰ እየበረታን እየጸናን እንሄዳለንና በጌታ ላይ ያለን እምነት እንያዝ። ዛሬን እንኑር። ኢየሱስ ጌታ ነው። አቅዱ ጌታ ይፈቅድና ብንኖር እንዲና እንዲያ እናደርጋለን ብለን ግን እንደው ጌታን አውጥተን አይደለም ስለማንችለው ማለት ነው። አይደል ጌታ ኢየሱስ ክርስቶስ ራሱ በሉቃስ ወንጌል ላይ ነው የአባታችንን ጸሎት ሲያስተምራቸው የዕለት እንጀራችንን ስጠን ዛሬ ብላችሁ ጸልዩ። መጸለይ ያስፈልገናል። ላለመጨነቅ መጸለይ የሚያስፈልጉን ነገሮች በእግዚአብሔር ፊት መጸለይ ብዙ ትርፍ ነገር እንዲኖረን ሳይሆን በቃ የዕለታችንን እንድንኖር እንድንጸልይ እግዚአብሔር ቃል ያበረታታናል። በእግዚአብሔር ላይ መታመን ነው የሚያሳየው። ዛሬን መኖር ለነገ እግዚአብሔር ላይ ያለንን እምነት ነው የሚያሳየን። የእግዚአብሔር አምላካችን ስም የተባረከ ይሁን። ሃሌሉያ። መጨረሻ ይህ ሁሉ አያስጨንቃችሁ ይልና እናንተ ግን እግዚአብሔርን ጽድቅና መንግስቱን ምን በሉ ፈልጉ። ይህ ሁሉ የቱ ያ ሁሉ ያስጨነቃችሁ አሁን ወጥርጥር ያረጋችሁ ምን እበላለሁ፣ ምን እለብሳለሁ፣ የት እኖራለሁ፣ እንዴት እኖራለሁ፣ የቤት ኪራዩ፣ የልጆች፣ የትዳር፣ የስራው፣ የምኑ ጉዳይ በሙሉ እናንተ የእግዚአብሔርን መንግስትና ጽድቁን ፈልጉ፣ ይህ ሁሉ ይጨመርላችኋል። ዋናው ላይ ፎከስ አድርጉ። መፈለግ ያለባችሁ ላይ ፎከስ አድርጉ። መፈለግ ያለብንን ላይ ፎከስ እናድርግ አይደል? እግዚአብሔርን መንግስት ጽድቁን ላይ ፎከስ እናደርግ፣ እግዚአብሔር ይጨምራል። አንዳንድ ጊዜ ስለተጨነቅን እኮ የሚሞሉ ነገሮች የሉ። ወይም እኛ እንዲና እንዲያድርገን እናሟላዋለን እንሞላዋለን ብለን የሄድንባቸው መንገዶች እኮ ሙላትን አመጡ። እንደውም አንዳንድ ጊዜ ኪሳራ ናቸው። አንዳንዴ እድሜ መፍጀት ነው፣ አንዳንዴ ዘመን መፍጀት ነው፣ አንዳንዴ ጊዜ ማቃጠል እና የምንቆጭበት ጊዜና ዘመን እንዳይኖረን እግዚአብሔር ይሄንን እንዲያደርግልን ምኞቴም ጸሎቴም ነው። የእግዚአብሔር አምላካችን ስም የተባረከ ይሁን። ስለዚህ እግዚአብሔር ከላይ ያሉትን ሁሉ ስናደርግ የሚበልጠውን ሰጥቶኛል። ተጨንቄ የማመጣው ነገር ምንም የለም። የሚያስፈልገኝን አባቴ ምን ይላል ያደርግልኛል። ይሄ እነዚህ እምነቶች ሃሌሉያ በእምነት ሳድግ አይደል መቅደም ያለበትን ሳስቀድም፣ ጽድቁን ሳስቀድም፣ መንግስቱን ሳስቀድም፣ ተፈጥሮን በመመልከት እግዚአብሔር ያደረገውን ነገር እያስተዋልኩ እኔ እንዴት አልበልጥም ከሳራ፣ እኔ እንዴት አልበልጥም ከሳራ፣ እኔ እንዴት አልበልጥም ከወፍ፣ እንዴት እኔ አልበልጥም። ኢየሱስ ጌታ ነው። ሃሌሉያ። ዛሬም በዛሬ እንኑር። የዛሬ መልእክቴ ይሄን ይመስላል። ተጨንቀን የምናመጣው ነገር ምንም የለም ወገኖች። እግዚአብሔር አምላካችን ስም የተባረከ። ለዚያ አትጨነቁ። ነገር ወደ ፍጻሜው እየሄደ ነው፣ ወደ ግቡ እየሄደ ነው። በጌታ በኢየሱስ ክርስቶስ ላመናችሁ ነው። ደግሞ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ እግዚአብሔር ለእናንተ ታላቅ እቅድ አለ። ታላቅ እቅድ። ኢየሱስ ጌታ ነው። እግዚአብሔር ይወዳችኋል። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑ እነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ይላል። የእግዚአብሔር ልጆች ትሆናለች ለተቀበሉት ነው ግን። ሃሌሉያ። አባት ለልጁ የሚያደርገውን ሁሉ የምታገኙት ልጆች ከሆናችሁ ብቻ ነው። መብት የሚኖራችሁ ልጆች ከሆናችሁ ብቻ ነው። እንዲሁም በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል የእግዚአብሔር ቃል። እንዲሁ ተወዳችኋል። ምንም ሳታደርጉ ምንም ማድረግ አይጠበቅባችሁ። የእግዚአብሔር ልጆች ለመሆን ጌታ ኢየሱስ ክርስቶስ በመስቀል ላይ የሰራውን ስራ ለኔ ነው ብላችሁ ማመን ብቻ። ይሄን በማመን የእግዚአብሔር ልጆች ትሆናላችሁ። የእግዚአብሔር መንግስት ወራሾች ትሆናላችሁ።
የእግዚአብሔርን ጽድቅ ተካፋዮች ትሆናላችሁ። በክርስቶስ ኢየሱስ በማመናችሁ የእግዚአብሔርን መንግስት ትወርሳላችሁ። ይቅርታን ታገኛላችሁ። በክርስቶስ ኢየሱስ ደም የኃጢአት መታጠብና መንጻትን ታገኛላችሁ። በእግዚአብሔር ፊት አባ አባ ብላችሁ እግዚአብሔርን አባታችሁ ብላችሁ ለመጥራት የሚያስችል ድፍረት ታገኛላችሁ። እግዚአብሔር በመንፈስ ቅዱስ ያትማችኋል፣ ወደ እግዚአብሔር መንግስት ያፈልሳችኋል። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በመስቀል ላይ የሰራውን ስራ በማመን ዳኑ፣ የዘላለም ሕይወት ውረሱ። ከዛ እግዚአብሔር ለእናንተ የሚያስፈልገውን ነገር ሁሉ ያደርግላችኋል። መጨነቅ መጠበብ ምንም አያመጣም። ከጭንቀት መውጫ መንገዱ ይሄ ነው። ጌታ ኢየሱስ ክርስቶስ ይወዳችኋል። እግዚአብሔር ፍቅሩን በልጁ በኢየሱስ ክርስቶስ ገልጧል። ለዓለም ሁሉ ለሁሉ ሴት ወንድ፣ የተማረ ያልተማረ፣ የትኛውም ሁኔታ ውስጥ ያላችሁ ይህን ድምጽ የምትሰሙ የእግዚአብሔር ፍቅር ለእናንተ ተገልጧል። በራሳችሁ ከዚህ ጉድ ውስጥ መውጣታችሁ የኃጢአት ደሞዝ ሞት ነውና፣ ስለዚህ በራሳችሁ እግዚአብሔርን ጽድቅ ልታሟሉ አትችሉም። በራሳችሁ እግዚአብሔርን ልታስደስቱ አትችሉም። ግን አንድ መንገድ አለ፣ እውነትም ሕይወትም መንገድም እኔ ነኝ ብሏል ጌታ ኢየሱስ ክርስቶስ። በእርሱ በቀር ወደ አብ መምጣት የለም። በክርስቶስ ኢየሱስ በኩል ካልሆነ የእግዚአብሔርን መንግስት መውረስ አይቻልም። ፈቃደኛ ከሆናችሁ እጃችሁንም ልባችሁንም አንስታችሁ ለጌታ ለኢየሱስ ክርስቶስ ተማረኩ። አምናለሁ፣ የሕይወቴ ጌታና ዳኛ አድርጌ እቀበልሃለሁ፣ ልጅ አድርገህ ተቀበለኝ፣ በደሌን ኃጢአቴን ይቅር በለኝ፣ ካንተ ጋር ለመኖር ወስኛለሁ ብላችሁ በልባችሁ በሚገባችሁ ቋንቋ በምትረዱት ጸልዩ። እሱ ይሰማል፣ የችግረኞችን ጩኸት ይሰማል። ጌታ ኢየሱስ ይባርካችሁ፣ ለበረከት ሁኑ። የእግዚአብሔር አምላካችን ስም ይባረክ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉን፣ ሼር አድርጉ ለወዳጆቻችሁ ለጓደኞቻችሁ። እንደገና ደግሞ ኮሜንት ስጡን። የእግዚአብሔር ስም ይባረክ። አስተያየታችሁ ያስፈልገናል። ይሄን ጨምሮ ይሄን ቀንሱ ይሄን አድርጉ በሉን። በትህትና እንቀበላለን። የእግዚአብሔር በተለያየ መልኩ እንደሚሰራ እናምናለን። በዚህም ቻናል ይሰራል ብለን ጌታ እናምናለን። ድምጹን ለመሆን በዚህ ወተናልና እግዚአብሔር አምላካችን ስም ይባረክ። ብሩክ ሁኑ። እዳችኋለሁ። ተባረኩ።